ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገባችና የሙሐመድ አቤት ትንሽ ካወራራቻቸው በኋላ ሙሐመድ አቤት ስለ ትዳር አስበህ ታውቃለህ? አይ በምን ጥሎሽ የምሰጠው የታለኝ አንድ ደሃ ሰው አለ። አይ እንደው እስኪ አንድ ትልቅ ሀብት ያላት በጣም ቆንጆ ሴት ምሳሌ ኸዲጃ አይነት ሴት ብትጠይቅህ፣ በእርግጥ አትጠይቅህም እሷ በእርግጥ እንትን አትልም፣ ግን እንደው ብትጠይቅህ ምን አይነት ስሜት ይኖርሃል? እንደው ኸዲጃውን ብትጠይቅሽ ትላለህ አስተላቸው ተገኝቶ ነው ነገር አለ ሰለላሁ ዐለይሂ ወሰለም ተገኝቶ ነው እና ያው ሰራ ኦሬዲ ቤት ስራው ሰራ። ከዛ በኋላ ወጣች ይባላል። ወጣችና ቤቱን 3 ጊዜ ይዞሮች ነው 3 ጊዜ ያሉት ይላል ታሪኩና ያው ብዙ የቆየች ለማስመሰል እና መጣች ትንሽ ቆየት ብላ ያ መሐመድ አቤት እንደው ስንት ለፍቼ ኸዲጃን አሳመንኳታል። ስንት ለፍቼ በቃ ሰላንተ ያልነገርኳት ነገር የለም ይሄን የመሰለ ሰው ካለፈሽ ነው ብዬ አሳሳመን። ነብዩ ሰለላሁ ዐለይሂ ወሰለም ያው እያፈሩ ምን እያሉ ገና ቢክራ ናቸው። ጌታቸውን ከገለጹ በኋላ 20 ግመል ተልኮላቸው ተጋቡ ማለት ነው። እና ነብዩ ሰለላሁ ዐለይሂ ወሰለም 6 ልጅ የወለዱት ከኸዲጃ እንደሷ ያፈቀሯት ሱብሃንአላህ። አላህ በጅብሪል አማካኝነት ነው ከሰማይ ሰላምታ ይዞላት የመጣው። እንደዚህ እናት ነበር። አላህ እንደዚህ አይነት ፍቅር ይስጠን። ወላሂ በተለይ ያላገባን ሰዎች አላህ ምርጡን ትዳር ለኛ ጀባ ይበለን። ሰላም አለይኩም ወራህመቱላሂ